ሰውነቷ በቃ እሳት ነው። እሺ የለም መንቀሳቀስ አትችልም፣ መብላት አትችልም። ከዛ መፍትሄ ሲጠፋ እኔ ደግሞ ሐኪም ቤት ሲባል ሩጬ አነሳሁ። እሺ መቼም ነቢያት ጋር ነው። አሜን። ስልኬን ስለያዝኩ ደወልኩና ወደ ማታ 4 ሰዓት አካባቢ በቃ ከአቅሟ በላይ ይሆናል መላት አትሆንም። ምን ይሻላል ብዬ አንተ ጋር ስደውል አንስታ አዋጅ ተገልብጧል ብለህ አንድ ቃል ብቻ ነው ተናገር። እሺ ክብር ለኢየሱስ። አሜን። ከማታ 5 ሰዓት ጀምሮ በቃ ጤናማ ሆነ፣ ምግብ መብላት ጀመረች። ቀን ደግሞ ሰላም ሆነች። ወደዚህ ለመምጣት ሲል አጋጣሚ ገጠር ሰው ነበር እዛ ሄድ ተፈወሰች። አዋጅ ተቀየረ አለ። አንድ ቃል ብቻ ነው ተናገርከው፣ በቃ ተፈወሰች። አዋጅ ተቀየረ። መብላት እዛው ጀመረ። እዛው ጀመረች። ከደቂቃ በኋላ ማለት ነው። መጀመሪያ ስትጨናነቁ ነበር። ታኝታለች። በቃ የለም በቃ ረሳው ነው። እሺ በቃ መላት ጠፍቶ ምን ይሻላል ብዬ አንተ ጋር አሰብኩና ደወልኩ። ስልክ ስለያዝ አዋጅ ተቀይሯል። የት አካባቢ ነው ማምጣት ሰይጣን ሲል በቃ አዋጅ ተቀይሯል። ተፈወሰች። በቃ ነፃ ሆነች። እስከዛሬ ጀመረች። ኢየሱስ ጌታ ይባረክ። ክብሩ ለሰው ይሁን። ክብር ለእግዚአብሔር ይሁን። ደስ ይለኛል። ነቢያት ለሌሎች ምን ይሆናል? እንደዚህ አይነት እንግዲህ አንዳንድ ጊዜ አሁን እኛ አካባቢ ላይ ሰዎች ነቢያት ሲባል ከፊል ቤት መቃወም ጀምረዋል። ግን ትልቅ ስራ እግዚአብሔር እየሰራ ያለው በነቢያት ነው። ያ ከድሮም ጀምሮ እግዚአብሔር በነቢያት በኩል ሆኖ ነው በብዙ ነገር ላይ ተአምራት የሚሰራው። እዚህ ቤት ተአምራት አለው፣ ፈውስ አለው፣ የእግዚአብሔር ኃይል አለው። ማንም መጥቶ የታመማ ቢሆን የታሰረ ቢሆን ወደዚህ መጥቶ ቢገለገልና ቢፈታ ይላለው። እግዚአብሔር ይመስገን።